እዚህ ጋር የታሰበው የቸርች ግንባታ በጣም ትልቅ ነው። ኢትዮጵያውያን ሁላችንም ከያለንበት ቦታ መተባበር ይኖርብናል። እዚህም ያለን ኢትዮጵያውያን ከዚህም ውጭ ያለ መተጋገዝ አለብን። የአቡዳቢ መንግስትም እንዲያግዝ እንጠይቃለን። የኛም መንግስት ያግዛል። ይሄን ካደረገን በኋላ እዚህ ሰክሰስፉሊ ትልቁ ነገር ካስቀመጥን በመላው ሚድል ኢስት እንቀጥላለን። ስለሚያስፈልግ አሻራችንን ማስቀመጥ እንቀጥላለን። ኢትዮጵያውያን ከሰፈር ሐሳብ ከእምነት ጎራ ሐሳብ ወጥተን ከፍ ወዳለው እሳቤና ኢትዮጵያዊነት ብናድግ ብዙ ነገር እየመጣ ነው። ስንከባበር ስንዋደድ አብረን ስንቆም ሰዎች እያከበሩን ልካችን እያወቁ በዚያው ልክ እንድንመላለስ እያደረጉ ነው። እንግዲህ የአረቡ ዓለም 17000 ካሬ ሜትር በላይ ቦታ በነጻ ሰጥቶ ለግንባታውም ብር አግዛለሁ እያለ ነው። በአረብ ዓለም ውስጥ ቸርች መገንባት ተችሎ ኢትዮጵያ ውስጥ ቸርች መገንባት መስጊድ መገንባት የሚያጨቃጭቅና የሚያጣላ መሆን የለበትም። ልቦና መግዛት ያስፈልገናል። ቶለራንስ ያስፈልጋል። መሰባሰብ ያስፈልጋል። የአንድ እምነት ብቻ ሀገር መሆን የአንድ ብሔር ሀገር ብቻ መሆን የጸና ሰላም አይሰጥም። ኢትዮጵያውያን ክርስትናውም እስልምናውም የተለያየ ብሔርም የተለያየ ጾታም የተለያየ እሳቤ ያለን ሰዎች በንግግርና በመከባበር አብረን መዝለቅ ብንችል እጅግ ያማረ የሚሰጥ የሚያካፍል ሀገር መፍጠር እንችላለን። ልመና እንዲበቃ፣ መናቅ እንዲበቃ፣ መገፋት እንዲበቃ፣ በየሄንበት የደሃ ሀገር ዜጎች ተብለን መታሰብ እንዲበቃ ከሁሉ በላይ ልቦናችን የተከፈተና የሚተባበር ቢሆን ጥሩ ነው። እኔ ዛሬ ባየሁት እጅግ ደስ ብሎኛል። ልጆቻችን እንደሚኮሩበትም እርግጠኛ ነኝ። ይሄንን ቤተክርስቲያን መላው ህዝበ ክርስቲያን፣ ህዝበ እስላም፣ ኢትዮጵያዊ ከኢትዮጵያ ውጭ ያለ ተባብሮ አባቶቻችን ባሰቡት ልክ እንገነባዋለን። ይሄ ለሁላችንም ኩራት ነው። የእምነት ጉዳይ አይደለም፣ ለኢትዮጵያ ኩራት ነው እና ከዚህ ሀሳብ ጋር አብሮ መቆም ይሄን ሀሳብ መርዳት ለሁላችንም ጠቃሚ እንደሆነ አስባለሁ። መልካም የጥምቀት በዓል ይሁንልን። ሁሉን እምነት ሁሉን ብሔር ሁሉን ሰው አቅፎ መያዝ ላስተማሩን ለዚህ ሀገር መሪም እጅግ አድርገን ምስጋና እናቀርባለን። አክብረውናል። እንግዲህ ፈጣሪ ያክብራቸው። አባቶችን በጸሎት እንዲያስቧቸው አደራላለሁ እና በጣም አስደሳች ነገር ነው ዛሬ ያየነው። ተገንብቶ አልቆ ደግሞ በጋራ የምናከብርበት ቦታ እንደሚሆን ተስፋ አደርጋለሁ። እንግዲህ ስለተደረገን ሁሉ እግዚአብሔርን እናመሰግናለን። መልካም በዓል መልካም ጊዜ ይሁንላችሁ። አመሰግናለሁ።